ሰላም እንዴት ናችሁ? ሰላም አለቃ። ኧረ እባክሽ አታፍጪ። አለቃሽ እኮ ምን ሆነሻል? አላየሁም እንዴት ፈገግ ብሎ እንዳየ። ታዲያ እሱ እኮ ለሁሉም ሰው ነው የሚስቀው። ኧረ አይመስለኝም። ባለፈው ራሱ እንዴት ነው ስራ ምናምን እያለኝ ነበር። እና ስላንቺ ነው? ስለ ቤቱ ለማወቅ ነው? ኡፍ እስኪ አትጥመም። እንዲያውም ወደ ስራ ተመለስ። እኔ ለራስሽ ብዬ ነው እንዳትጎጂ ነው። ይዛናል እንዴ? አለ ግን ማን ልበል? ማለት ልጥራለሽ? ፍቅረኛው ነኝ። ማሂ መጣለሽ በይው። ፍቅረኛ ማን ነው እንዴ? ማሂ መጣሽ እንዴ? ሄኒ ዛሬ ደሞዛችሁ ነው ገብቷል። ቦነሱንም አንድ ላይ አስገብቻለሁ። እሺ ታይ ስልሽ እምቢ ብለሽ በራስሽ ቅስምሽን ሰባበርሽው አይደል? ወይኔ ጹብ ፍቅረኛ ይለኛል። እንዲያውም መርሳን ነው የምፈልገው። ይሄንን ብር ሳንጨርስ ዛሬ ቤት አንገባም። እሺ ታይ ሲስቱ አረጋጊው። እኔ ብሩን ፈልገዋለሁ። ባይሆን ራት እንብላና የቀረውን ለተቸገሩ አባቶች እንልካለን። እሺ እናንተ ባደረጋችሁ ድጋፍ በሙታን ሰማር ቅዱስ ሚካኤል አንድነት ገዳም የእናቶች በዓትና መንገዱ ተሰርቶ ተጠናቋል። ጥቅምት 16 ከ5 ሰዓት ጀምሮ በሚኒሌም አዳራሽ የተዘጋጀውን ጉባኤ በመሳተፍ የበረከቱ ተካፋይ ይሁኑ። መግቢያ 100 ብር ብቻ። በአካል መሳተፍ ላልቻላችሁ በአገር ውስጥም ሆነ በውጭ የምትኖሩ ባላችሁበት ድጋፍ በማድረግ ገዳማውያኑ ይርዱ።